መጽሐፍ ቅዱስ ማለት የምግብ ቢፌ አይደለም መርጠን የምንወስደው ሌላውን የምንጥለው። ምግብ መምረጥ ይቻላል። ለምን? ምርጫ ነው። ለጤንነታችን የሚስማማውን ለይተን የማይስማማውን እንተዋለን። መጽሐፍ ቅዱስ ግን አንዱን አዝሎ ሌላውን ማንጠልጠል አይቻልም። የእግዚአብሔር እስትንፋስ ነውና ሰው ሁሉ ሕግን ጠብቆ መዳን አይችልም። አዎ አልዳኑ። ሰው በተስኖ ለሕገ ኦሪት ላይ ለሞት በእንተ ድካመ ሥጋ ፈነወ እግዚአብሔር ወልዶ በአምሳለ ነፍስተ ኃጢአት ወኮንና ለይእቲ ኃጢአት በነፍስቱ ሮሜ ምዕራፍ 8 ቁጥር 3 ላይ ሰዎች ሕገ ኦሪትን ጠብቀው መዳን ስላቃታቸው ኦሪትም ሰዎችን ማዳን ስለተሳናት እነሆ እግዚአብሔር ተቀዳሚ ተከታይ የሌለው ልጁን በኃጢአተኛ ምሳሌ ሥጋ ልኮ ኃጢአትን ኮነነ ይላል።